ገቹፍ ደቡኩን አኒሰን መዳሉ ለቤኮ ያለው ሰው ቅርበት ያለው ሰው ሴት ልጅ ስለሆንኩት ሴት ልጅ ፍቅር መጠየቅ የማችልበት ምክንያት ምንድነው? እስቲ ወገን አስረዱኝ። ሰላም ሰላም ክብራን ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ አላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ግን በጣም ከፍቶኛል። ዛሬ በረኪና ሊጠጣ ነው። እውነት አያችሁ የጎሮቱ ቢላይ ለቀቃ ብራ ማለት ነው። በፊና ጋር የሰሩ ቪዲዮ እኔ ላይ ሁለቱም ተመሳጥሮ እኔ ላይ ድራማ እየሰሩ ነው። ምክንያቱም እሷም ባሉን እንደተዋት ፈልጋ ነው እንደዚህ እኔ ላይ ያርገች ማለት ነው። እንዴት ሴት ሆኜ ስለጠየቁት ነው ወይስ ክብሬ ለምንድን ነው አልጠበቀም? ወይስ ቡራ እኮ በድራማ ላይ ብቻ ነው እንደ መልካም ሰው የምትሆነው? እንዴት እንደዚህ ታደርገኛለህ? እኔ ላይ በቃ አርፈሽ ስራሽን ስሪ። እኔ ላይ አሽሙር መያዝ ነው እንዴ? ቡራ አንቺ ያወደሽው ብሩክ ነው እኔ አላዘር ነኝ ብሎ አሽሙር ያዘኝ። እንዴት እንደዚህ ታደርገኛለህ እኮ? እኔ እኮ ወደድኩት ነው እንጂ እቺ እኔ መሰለች ቆንጆ አግኝታ ነው እንደ አንተ አካበድኩ እኮ። መጀመሪያ እኮ እኔ አንተ አይደለም የወደድኩት በፈባት ነው። ከዛ እሷ ናት ወደ አንተ ላከችኝ። እኔ እንደምንም ብዬ በፈባት እጄ ላይ አስገባለሁ እኮ አንተ ነው እንጂ የቀራክም። አንተ እኮ እኔ አታው እንጂ እኔ አንተን አላጣም። እቺን የመሰለች ቆንጆ የማዳም ቅመማ አግኝታ ነው እንደ ብራ ትቀልዳለህ እንዴ? በዚህ በራሴ ላይ ድርድር አላቀም። የወደደኝ ሰው ወዳለሁ፣ ያከበረኝ ሰው አከብራለሁ። ግን እንደዚህ የጫወተብኝ እንዴት ሪካሽ አርገኝ እኮ እንዴ! ያህላ እኔ ወንድ የለኝም አልክ እኮ እንዴ! እንዴት እንደዚህ ትለኛለህ? አንድ እንኳን እሺ እንደዚህ ከሆነ የማትፈልጊኝ ከሆነ ለምንድን ነው መጀመሪያ አጉል ተስፋ ያሰጣኝ? መጀመሪያው እኮ ቆይ እኔና አንቺ እንነጋገርበታለን። በቃ አንቺና መጀመሪያ እኔና አንቺ መውራት አለብን። በቃ አይዞሽ ከዛ በኋላ የሚሆኑ ነገር አብረን እናወራለን ብለኝ ነበር ቪዲዮ የሰራውበት። ግን በዚህ አጋጣሚ ኢትዮጵያ ሕዝብ ሳላመሰግን አላልፍም። ምክንያቱም እኔ የሰራሁት ከዚህ በፊት ብዙ ቪዲዮ ሰርቼ ሼር አድርጋችሁ እሱ ጋር ስላደረሳችሁ ከልብ እጅግ አመሰግናለሁ። ከዚህ ቀጥሎ ግን እኔ መላእክቴ ማስተላለፍ የሚፈልገው በፊናትና ቡራ ተመካክሮ እኔ ላይ ድራማ የሰራችሁ እውነት ሁለታችሁም አይለቀቃችሁ። መቼም እንገናኛለን። እግዚአብሔር ካለ አገሬ ካገባ እውነት ሁለታችሁ አጠፋችኋለሁ። እንዴት እንደዚህ አይነት እኔ ላይ ትሰራላችሁ? ሴት ስለሆንኩት እኔ እኮ ያህ እኮ በቃ መጀመሪያ እሳኔ ባለንታይና እሱን አፍቅሪ። እሱ ሲንግል ነው፣ ቤት ምንም የለም፣ ብቻ ነው የሚኖረው። ስለዚህ እሱን አፍቅር ብላ የሱ ፎቶ ከላከችኝ ይለት ፎቶ አይቼ ከዚህ በፊትም ድራማ ላይ ወዳለሁ ብሩክ በድራማ ብዙ ድራማ ላይ በቃ ደስ ይለኛል፣ ይመቸኛል። እኔ እኮ የመሰለኝ እሱ ልክ እንደ ድራማ ላይ ነው መስሎኝ እንጂ በመሬት ላይ ሌላ ሰው ነው ለካ። እንዴት እንደዚህ ሁለቱ እየጫወቱብኝ እኔ ላይ። እኔ እኮ የሰው ቤት እንኳን ራሱ መስራት አልቻልኩም። ድራማ እየሰሩብኝ ነው። አረ ወገን የፍረዱ። እኔ እኮ በፍቅር ምክንያት ነው እንደዚህ ያን ያህል የሚጎዳው ማለት ነው። እንዴት እንደዚህ አይነት ያርገኛል ብሩክ? እኔ እንኳን ጥሩ መልስ ይሰጠኛል ብዬ ነው ጠበቅኩት። በጉጉት ነው የጠበቅኩት በዚህ የሱ ቻናል ላይ ማለት ነው። በጉጉት የጠበቅኩት ይሄ ቪዲዮ ነው። ወድሻለሁ የሚል ጥያቄ መልሰኛል ብዬ በየቀኑ እሱ ቪዲዮ ሲፖስት ቶሎ ብዬ ነው የሚገባው የሱ ቻናል ስር ማለት ነው። ስለ እኔ ያወራል ብዬ ለካ እነሱ ሁለቱም ተመካክሮ ተመሳጣጥሮ እኔ ላይ ድራማ እየሰሩ ነው እንዴ? እኔ እኮ እንደዚህ ሰው ነው ብዬ አልጠበቅኩም ብሩክ ማለት ነው።
ለካ ብሩክም እንደዚህ ይሰራል። ለካ ጥሩ ሰው ብሎ የሚናስቡም ሰው እንደዚህ ይሰራል። እኔ ብሩክ አይደለም አላዘር ነው አለኝ። ሰምታችሁ የሱ ቪዲዮ ስር ከሆነ ማለት ነው። ማንኛውም ሰው የሱን ቪዲዮ ካዳመጣችሁ እንደዚህ ይሰራኛል ብዬ አላሰብኩም። እኔ አላሰብኩም እንደዚህ ይሰራል ብዬ በእውነት አልጠበቅኩም። ያልጠበቅኩት ነገር ነው እኮ የደረሰኝ። ግን ቡራ ስማ፣ ይሄን ቪዲዮ ካንተ ጋር ከደረሰ ማለት ነው እኔ አማርኛ መናገር ብዙም አልችልም። ከቋንቋ መሰባበሪያ በጣም ይቅርታ። ግን ይሄ ቪዲዮ ሼር አድርጉና እሱ ጋር አደርሱልኝ አደራ ወገኖቼ። እሱ ምን እንዳለኝ ከሰማችሁ ማለት ነው። መሰረት ስሚ፣ እኔ ላይ አንቺ ኮንትራክሽን ጨርሰሽ አገር እስከምትገቢ ድረስ ፍቅር ምናምን የምትይ ነገር፣ ፍቅር እኮ ቦታና ወቅት አይመረጥም። ማን ሰው ከማን ጋር እኮ ማንም ሰው ያፋቅራል። እኔ ብቻ አይደለም የተጀመረ። ስለዚህ ይሄን ቪዲዮ ማንም ሰው ከሰማችሁ ሼር አድርጉና ብሩክ ጋር አደርስልኝ አደራ ወገኖቼ። እሱና የባፍ እናት እኔ ላይ ድራማ ይሰሩ፣ እኔም ይሰራቸዋለሁ። እውነት አንላቅቅም ሁለታችሁ። ለምንድን ነው ይሄ ድራማ ሁሉ የፈለጋችሁ? እሷም እኮ እሱ ወድሻለሁ አለው። ስለዚህ አንቺም በቃ ባል ላይ እጅሽ አንሺና ወደ እሱ እጅሽ አዞሪ አለችኝ። በቃ ለካ እንደዚህ አይነት ሰው አግኝቼ ነው ብዬ ልብ ውስጥ አስገብቼ ከዛ ካደኝ በድጋሜ። እንዴት ሰው እኮ እንደዛ አይባልም። ሴት ልጅ ነኝ። እሺ እኔ በሶስተኛ ፎቅ አሁን የሚሰራ አራተኛ ፎቅ ላይ ነኝ። በዚህ ፎቅ ራሴን ቢወርወር ወይስ በረኪና ቢጠጣ በሰው ሀገር ላይ ቢሞት ማን ነው ተጠያቂ? ኃላፊነት ወስዳለ እንደ ብራ? አረ እንደዚህማ አይባልም። እኔ እኮ ጠየኩት ፍቅር ነው እንጂ ሞት አይደለም የጠየኩት። ለኔ ብላ ሞት አላልኩ። እኔ አሁን ለጊዜ ለፍቅር ቦታ የለኝም። ወይ የህይወት ጉዳይ ምናምን አገር ውስጥ ከሆነች እናስብበታለን ወደፊት የሚሆነው። ግን አገር ውጭ ስለሆነች አሁን እኔ ስለ ህይወት ስለምናምን ምናምን መግባት እንደዚህ ምናምን አልፈልግም አለኝ እና እኔ ያን ሀላ ብሩክ ይሄ እንደዚህ ይለኛል ብዬ አልጠበቅኩም ነበር። ለካ ሁለታችሁ ተመሳጥራችሁ እኔ ላይ ቪዲዮ የሰራችሁ ነው እንዴ? እኔ የወደድኩት አንተ ነው እንጂ ሌላ ሰው አይደለም እኮ። ትዳር የምፈልግ ወንድ አለ ፈልግሻለሁ የምትልኝ ደግሞ እኔ በዚህ አሁን በሰው ሀገር ላይ ሆኜ በረኪና ቢጠጣስ በሶስተኛ ፎቅ ራሴን ቢወርወር ኃላፊነት የሚወስደው ማን ነው? አንተ ነው ወይስ ሌላ ሰው ይኖራል? ሴት ልጅ ፍቅር መጠየቅ የማትችልበት ምክንያት ምንድን ነው? ለካ ወንዶች እኮ ፍቅር ራሳችሁ ብቻ ስታፋቀሩ ብቻ ነው እንደ የምትሰደዱት። እኛስ እኔ እኮ እኔ ፈቀርኩት አንተ ደግሞ የሚታወራ ሌላ ነገር ትዳር የሚፈልጉ እንዳለ እነሱ ሰዎች እንጠይቅሻለን ማለት ምንድነው? እኔ እኮ ሌላ ሰው አይደለም የፈለኩት አንተ ነው ብሩክ። አላዘር አጅሙር መያዝ ነው ደግሞ እኔ ብሩክ አይደለም አላዘር ነኝ የምትለኝ